መጽሐፍ ምዕራፍ 4 ቁጥር 8 ላይ እናወጣና ለእግዚአብሔር ቃሉ ክብር በእግሮቻችን እንቆማለን። እንደዚህ አንባለው በጌታ በኢየሱስ ክርስቶስ ስም። የገላትያ መጽሐፍ ምዕራፍ 4 ከቁጥር 8 ጀምሮ እንደዚህ አንባለው። እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑት ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁን ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ወደ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ? ዳግም በእርሱ ባርነት ለመጠመር ትፈልጋላችሁን? ልዩ የሆኑ ቀኖችን፣ ወሮችን፣ ወቅቶችና ዓመታትን ታከብራላችሁ። ስለ እናንተ በከንቱ የደከምኩ እየመሰለኝ እፈራላችኋለሁ። ወንድሞች ሆይ እለምናችኋለሁ፣ እኔ እናንተን እንደመሰልኩ እናንተ ምን ምሰሉ። እናንተ አንዳች አልበደላችሁኝም። እንደምታውቁት በመጀመሪያ ለእናንተ ወንጌልን የሰበኩት በሕመም ምክንያት ነበር። ሕመሜ ለእናንተ ፈተና ሆኖባችሁም እንኳን አልሰለቻችሁኝም ወይም አልተጸየፋችሁኝም። ነገር ግን እንደ እግዚአብሔር መልአክ እንዲያውም እንደ ራሱ እንደ ኢየሱስ ክርስቶስ አድርጋችሁ ተቀበላችሁኝ። ለመሆኑ ያ ሁሉ ደስታችሁ የደረሰ ቢቻላችሁ ዓይናችሁን እንኳን አውጥታችሁ የምትሰጡኝ እንደነበራችሁ መሰክራለሁ። እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? እነዚያ ሰዎች ወደ ራሳቸው ሊወስዳችሁ ይተጋሉ፣ ለበጎ ግን አይደለም። የሚፈልጉት እናንተን ከኛ ነጥለው የራሳቸው ሊያደርጓችሁ ነው። ለበጎ እስከሆነ ድረስ ተቆርቋሪ በሆን መልካም ነው። ይህም መሆን የሚገባው ዘወትር እንጂ እኔ ከእናንተ ጋር ሳለሁ ብቻ አይደለም። የምወዳችሁ ልጆቼ ሆይ ክርስቶስ በውስጣችሁ እስኪቀረጽ ድረስ ስለ እናንተ እንደገና ምጥ ይዞኛል። ስለ እናንተ ግራ በመጋባት ተጨንቄያለሁና አሁን በመካከላችሁ ተገኝቼ ለየት ባለ ቋንቋ ልናገራችሁ ምን ያህል በወደድኩ። ከፍ እናድርግ መጽሐፋችንን። እኔ የምለውን ከኔ ጋር እንበል። መጽሐፍ ቅዱስ ያልያዘ ቀኝ እጁን ከፍ ያድርግ። እግዚአብሔር ሆይ አመሰግናለሁ፣ ቃልህን እወደዋለሁ፣ ካንተም እማራለሁ። የበዛ ሰላም፣ የማይወሰድ ደስታ፣ የድል ሕይወት ዛሬም ነገም ለዘላለም አለኝ። አሜን። በኢትዮጵያ አዲስ ኪዳን ካህናት ቤተክርስቲያን አዲስ አበባ አጥቢያ የገላትያ መጽሐፍ ጥናትን ከኛ ጋር ያጠናችሁ ያላችሁ ቅዱሳን የገላትያ መጽሐፍ ጥናታችን ቀጥሎ ዛሬ አራተኛው ምዕራፍ 8ኛው ቁጥር ላይ ደርሰናል። የምንመለከተው ከ8ኛው ቁጥር እስከ 20ኛው ቁጥር ድረስ ያሉትን ሐሳቦች በተቻለን ፍጥነት ለመመልከት ዛሬ እንሞክራለን። ተወዳጆች ሆይ ሐዋርያው ጳውሎስ የገላትያን መጽሐፍ ለመጻፍ መነሻ ምክንያት የሆነው ምን እንደነበረ በባለፉት ሳምንታት ተነጋግረናል። ጳውሎስ የገላትያን ደብዳቤ ለመጻፍ መነሻ ምክንያት የሆነው ከኢየሩሳሌም የመጡ የአይሁድ አስተማሪዎች ወደ ገላትያ ቤተክርስቲያናት በመግባት ሰው ለመዳን ከፈለገ ማመን ብቻውን በቂ አይደለም፣ በተለይም ደግሞ አሕዛብ የሆኑት ክርስቲያን መሆን ካለባቸው አስቀድሞ አይሁዳዊ መሆን አለባቸው፣ ለዚህም ደግሞ መገረዝና የሙሴን ሕግ መጠበቅ አለባቸው የሚል ትምህርት ማስተማር መጀመራቸው ሐዋርያው ጳውሎስ የገላትያን ደብዳቤ ለመጻፍ መነሻ ምክንያት እንደሆነው መዘንጋት የለብንም። ሁልጊዜ ገላትያን ስታስታውሱ በገላትያ ቤተክርስቲያናት ውስጥ የተነሱ ሁለት መሰረታዊ ጥያቄዎች እንደነበሩም መዘንጋት የለባችሁም። የመጀመሪያው ሰው በእግዚአብሔር ፊት እንዴት ሞገስንና ተቀባይነትን ሊያገኝ ይችላል የሚለው ሲሆን፣ ሁለተኛው ደግሞ ታዲያ ሰው በእምነት ብቻ ከጸደቀ ስራ ለምን ያስፈልገዋል? እንደፈለገ መኖር ይችላል ማለት ነው የሚሉ ሁለት እርስ በርሳቸው የሚቃረኑ ጥያቄዎች ይጠየቁ ነበረ። ወዳጆቼ በእግዚአብሔር ፊት ተቀባይነት ለማግኘት ሰው አንደኛ በእምነት፣ ሁለተኛ በስራ፣ ሶስተኛው በእምነትና በስራ የሚል አማራጮች እንዳሉ ታውቃላችሁ። በገላትያ ቤተክርስቲያናት ውስጥ የተነሳው ጉዳይ ሰው ለመዳን ማመኑ ብቻውን በቂ አይደለም፣ መስራትም አለበት የሚል ሐሳብ ነበረ። ትዝ ካላችሁ ገላትያ መጽሐፍ ምዕራፍ 3 ሐዋርያው ጳውሎስ ጽድቅና ቅድስና በእምነት ብቻ እንደሆነ 3 ማረጋገጫ ያቀርብላቸዋል። የመጀመሪያው ማረጋገጫ የራሳቸው የገላትያ ቤተክርስቲያናት ሕይወት ተሞክሮ ሲሆን፣ ሁለተኛው ማረጋገጫ ደግሞ ቅዱሳት መጽሐፍት ናቸው። ጳውሎስ ለነዚህ ሰው ለመዳን በተለይም አሕዛብ የሚባሉ ሰዎች ክርስቲያን መሆን ከፈለጉ አስቀድሞ አይሁዳዊ መሆን አለባቸው፣ ለዛ ደግሞ መገረዝ አለባቸው፣ የሙሴን ሕግ መጠበቅ አለባቸው ለሚሉ አይሁዳዊ ወገኖቹ የሚያቀርብላቸው አንድ መሰረታዊ ጥያቄ አለ። እስቲ አስቡት፣ አባታችሁ አብርሃም እንዴት ጸደቀ ብሎ ይላቸዋል። ወዳጆቼ አብርሃም የጸደቀው ከመገረዙ ከ13 ዓመት በፊት እንደነበረ፣ አብርሃም የጸደቀው ሕግ ከመሰጠቱ ከ645 ዓመት በፊት እንደነበረ የእግዚአብሔር ቃል ያስረዳናል። ስለዚህ የትኛውም ሰው ለመጽደቅ መገረዝ ወይም የሙሴን ሕግ መጠበቅ እንደማይጠበቅበት የእግዚአብሔር ቃል አስረግጦ ይናገራል።
በተለይም ደግሞ በመጨረሻዎቹ ምዕራፎች ላይ ትዝካላችሁ በክርስቶስ ኢየሱስ በማመናችን ምክንያት ስላገኘናቸው 4 መብቶች ጳውሎስ በመናገር ምዕራፍ 3ን እንደዘጋው ተነጋግረናል። አንደኛ ልጆች ናችሁ፣ ሁለተኛ አካል ናችሁ፣ ሶስተኛ አንድ ናችሁ፣ አራተኛ ወራሾች ናችሁ ብሎ በሚያምር ሁኔታ ምዕራፍ 3ን ጳውሎስ ይዘጋዋል። ከዛ በኋላ ባለፈው ሳምንት የተመለከትነው አባት ብሎ የሚጮህ የልጁን መንፈስ ወደ ልባችን ላከ እስከሚለው ድረስ ተነጋግረናል። እነዚህን ሐሳቦች በተመለከተ ማየት የምትፈልጉ ሰዎች ወደ ማርሲል ዩቲዩብ መሄድ ትችላላችሁ። ዛሬ ገላትያ መጽሐፍ ምዕራፍ 4 ከቁጥር 8 እስከ 20 ድረስ ያለውን እንመለከታለን። ወዳጆቼ ሐዋርያው ጳውሎስ በገላትያ መጽሐፍ ምዕራፍ 4 ከቁጥር 8 እስከ 20 ጀምሮ የገላትያ ሰዎችን የሚጠይቃቸው አንድ መሰረታዊ ጥያቄ አለ። ለምንድነው ነፃነትን በባርነት መለወጥ እንደፈለጉ ጳውሎስ ጥያቄ ጠይቃቸዋል። ጳውሎስ እነዚህ የገላትያ ሰዎች ለምን ነፃነትን በባርነት እንደለወጡ ግራ እንደገባውና በዚህ ምክንያት እንደተጨነቀ በቀጣዮቹ ምዕራፎች ላይ ቁጥሮች ላይ ሲናገር ትመለከታላችሁ። ወዳጆቼ ጳውሎስ ከዚህ ከገላትያ መጽሐፍ ምዕራፍ 4 ቁጥር 8 በፊት በነበሩት ምዕራፎችና ቁጥሮች ላይ ዋንኛ ዓላማው ወይም ጥረት ያደርግ የነበረው ሐሳባቸውን ለማሸነፍ ስለሆነ ጠንካራ የመከራከሪያ ነጥብ ያቀርብላቸዋል። አሁን ግን በገላትያ መጽሐፍ ምዕራፍ 4 ላይ የጳውሎስ ዋንኛ ዓላማ ሐሳባቸውን ማሸነፍ ሳይሆን ልባቸው መማረክ ስለሆነ በፍቅርና በትህትና ልቡን በማፍሰስ ከእግዚአብሔር ጸጋ እንዳይጎሉና ከጸጋው እውነት እንዳያፈገፍጉ በትህትና በከፍተኛ ሁኔታ ይማጸናቸዋል። ከዚህ የጳውሎስ ሁኔታ ስትመለከቱ የምትገነዘቡት ነገር ምንድነው? በመጀመሪያዎቹ 3 ምዕራፍ የምትመለከቱት የሃይማኖት ምሁር የሆነውን ጳውሎስን ነው። በመጀመሪያዎቹ 3 ምዕራፎች የምትመለከቱት የእምነት ጠበቃ የሆነውን ጳውሎስ ነው። በገላትያ መጽሐፍ ምዕራፍ 4 ላይ ግን የምትመለከቱት ሰው የሆነውን ጳውሎስ፣ መጋቢ የሆነውን ጳውሎስ፣ ፍቅር የሆነውን ጳውሎስ ደግሞ ገላትያ መጽሐፍ ምዕራፍ 4 ላይ መጥቶ ይነግራቸዋል። ምክንያቱም ሰዎችን ወደምትፈልጉት እውነት ለማምጣት በጠንካራ የመከራከሪያ ሐሳባቸው ማሸነፍ ብቻ ሳይሆን ልባቸው መንካት፣ ልባቸው ማሸነፍ፣ ልባቸው ማግኘት ይጠይቃል። ከጳውሎስ ደብዳቤ የምትረዱት ነገር ምንድነው ካላችሁ በተለይ ስለ እውነተኛ ወንጌል ብቻ ሳይሆን ስለምናገለግላቸው ሰዎች ጥልቅ የሆነ ውስጣዊነት ሊኖረን እንደሚገባ ከጳውሎስ ትረዳላችሁ። በአብዛኛው ኢትዮጵያ ውስጥ ወንጌል የሚያስተምሩ ሰዎች ሐሳባቸው ያሸንፍ እንጂ የሰው ልብ ስለመንካታቸውና ስላለመንካታቸው ጉዳያቸው አይደለም። ሰው ፍቃዱን፣ ዕውቀቱን፣ አቅሙን ሊሰጣችሁ የሚችለው ጭንቅላቱን ስለነካችሁት ብቻ ሳይሆን ልቡን በፍቅር እስከማረካችሁ ድረስ ብቻ እንደሆነ መገንዘብ በጣም አስፈላጊ ነው። ስለዚህ በገላትያ መጽሐፍ ምዕራፍ 4 ላይ የምትመለከቱት ሰው የሆነውን ጳውሎስ ታዩታላችሁ። መጋቢ የሆነውን ጳውሎስ ታዩታላችሁ። ሩሩ የሆነውን ጳውሎስ፣ ደግ የሆነውን ጳውሎስ፣ ለሰው የሚጨነቅ ለሰው ምጥ የሚይዘውን ጳውሎስ፣ እንደ ወንድ የምታውቁት ጳውሎስ እንደ ሴት ሲያወራ በተለይም እንደ እናት ምጥ ይዞኛል ብሎ የሚናገርበት ክፍል ላይ ደርሰናል ማለት ነው። የምትጽፉ ሰዎች የመጀመሪያዎቹ የምንመለከታቸው ሁለቱን ቁጥሮች ነው። ገላትያ መጽሐፍ ምዕራፍ 4 ከቁጥር 8 እስከ 9 ያለውን የመጀመሪያውን ክፍል እንመለከታለን። የምትጽፉ ሰዎች የዛሬው ርዕሳችን ባሪያ መሆን ትፈልጋለህ ወይ የሚል እንደሆነ እንዳትዘነጉ እፈልጋለሁ። በገላትያ መጽሐፍ ምዕራፍ 4 ከቁጥር 8 እስከ 9 ድረስ ባለው ጳውሎስ ሲናገር እንደዚህ ይላል። እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑ ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁንም ደግሞ በእግዚአብሔር ታውቃችኋል። ታዲያ እንደገና ወደዚያ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ ብሎ ከእንግዲህ በኋላ እንደገና ባሪያ መሆን ትፈልጋላችሁ ብሎ ጳውሎስ የገላትያ ሰዎችን ይጠይቃቸዋል። ወዳጆቼ ሐዋርያ ጳውሎስ በዚህ ቦታ የሚናገረው አሕዛብ ክርስቲያኖች ወደ ጌታ ከመምጣታቸው በፊት የነበራቸውን ሕይወት በማስታወስ ነው። አሕዛብ ክርስቲያኖች ወደ ጌታ ከመምጣታቸው በፊት በባህሪያቸው አማልክት ላልሆኑ ያገለግሉና ይገዙ እንደነበረ ያስታውሳቸዋል። በጣም በሚገርማችሁ ሁኔታ ግን አሁን እግዚአብሔርን ካወቁና በተለይም ደግሞ የጸጋውን ወንጌል ከቀመሱ በኋላ
ድጋሚ በባርነት መያዛቸው ጳውሎስን እጅግ እንዳስገረመው በዚህ ምዕራፍ 4 ላይ ታገኛላችሁ። ይሄ ማለት ምን ማለት ነው? እግዚአብሔርን ከማወቃቸው በፊት በባህሪያቸው አማልክት ላልሆኑ ለነዛ ባሪያ ነበሩ። ስለዚህ እነዚህ ሰዎች ከባርነት ወደ ልጅነት መጡና እንደገና ወደ ባርነት ተመለሱ። ስለዚህ ይሄ ጉዳይ ጳውሎስን እጅግ እንዳስደነቀው በገላትያ መጽሐፍ ምዕራፍ 4 ላይ ታገኛላችሁ። ወዳጆቼ በዚህ ቦታ የምትመለከቱት ጳውሎስ የተናገረው በቁጥር 8 እና 9 ላይ እጅግ በጣም ወሳኝና አስፈላጊ ነጥብ ይናገራል። እንደዚህ ይላል፣ ይልቁኑ ደግሞ በእግዚአብሔር ታውቃችኋል ብሎ ይናገራል። ይሄ በጣም የሚደንቅ ነገር ነው። እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑ ባሪያዎች ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል፣ ይልቁንም ደግሞ በእግዚአብሔር ታውቃችኋል ይላል። በዚህ ቦታ እንድታሰምሩበት መጽሐፍ ቅዱሳችሁ ላይ የምፈልገው ይልቁንም ደግሞ በእግዚአብሔር ታውቃችኋል የሚለው ላይ እንድታሰምሩበት ፈልጋለሁ። ይህ በጣም አስፈላጊና ዋና የሆነ ሐሳብ ነው። ምክንያቱም ደግሞ እግዚአብሔርን ከማወቅ የሚበልጠው በእግዚአብሔር መታወቅ ስለሆነ ነው። ትርጉሙ ተቀባይነት ያለው ግንኙነት ነበራችሁ ማለት ነው። ከቶ አላውቃችሁም የሚለውን አስፈሪ የፍርድ ቃል በማቴዎስ ወንጌል መጽሐፍ ምዕራፍ 7 ከቁጥር 21 እስከ 23 እናስታውሳለን። ስለዚህ በዚህ ቦታ የሚናገረው እግዚአብሔርን ማወቃቸውን ብቻ ሳይሆን በእግዚአብሔር መታወቃቸውን ነው። ከእግዚአብሔር ጋር ተቀባይነት ያለው ግንኙነት ጀምረው እንደነበረ ጳውሎስ ለገላትያ ሰዎች ይጽፍላቸዋል። ወዳጆቼ በጣም አስፈላጊውና ዋናው ጉዳይ እኔና እናንተ እግዚአብሔርን ማወቃችን ሳይሆን በእግዚአብሔር መታወቃችን ነው። ስንቶቻችሁ ናችሁ ሮናልዶ የምታውቁ? ስንቶቻችሁስ ነው ሮናልዶ የሚያውቃችሁ? ትራምፕን የምታውቁ ሰዎች ብዬ ብላችሁ ሁላችሁም ታነሳላችሁ። እናንተን ያውቃችኋል የሚለው ግን ልዩነት ነው። እናንተን ያውቃችኋል የሚለው ግን ክብር ነው። እናንተን ያውቃችኋል የሚለው ግን ሲሪየስ ጉዳይ ነው። ስለዚህ እግዚአብሔርን ማወቃችሁ ሳይሆን የሚገርመው በእግዚአብሔር መታወቃችሁ። ይሄን ዩኒቨርስ የፈጠረ ዓለማትን በቃሉ የደገፈ ሁሉን ሳያልፍ በሰልፍ የሚያሳልፈው እግዚአብሔር በእግዚአብሔር ታውቃችኋል አለ። ይሄን የሚሰማ ሰው ካለ ቃሉ እያለ ያለው እንደዚህ ነው። እግዚአብሔርን ከማወቃችሁ በፊት በባህሪያቸው አማልክት ላልሆኑ ባሪያ ነበራችሁ። አሁን ግን እግዚአብሔርን አውቃችሁታል ብቻ አይደለም፣ ይልቁኑ ደግሞ በእግዚአብሔር ታውቃችኋል። ደስ አይላችሁም ወይ? በእግዚአብሔር ታውቃችኋል ስትባሉ አንድ ሰው እልል አይልም ወይ? በእግዚአብሔር ታውቃል ሲባል ኢየሱስ ክርስቶስ ጌታ ነው። በእግዚአብሔር ታውቃችኋል የሚለው ትርጉሙ ምን ማለት ነው ብላችሁ ስትጠይቁ ተቀባይነት ያለው ግንኙነት መስርታችኋል። በክርስቶስ ኢየሱስ አማካኝነት በእግዚአብሔር ፊት ሞገስና ተቀባይነት አግኝታችኋል። በማመናችሁ ብቻ ሙሉ ክርስቲያን ሆናችኋል። ከባርነት ወጣችኋል። ዕዳችሁ ተሰርዟል። በሕይወት መዝገብ ላይ ተጽፋችኋል። እግዚአብሔር በስም ባድራሻ በቦታ ባላችሁበት ሁኔታ ያውቃችኋል። ከዚህ ሁሉ ቢሊየን ሕዝብ መካከል አልታወቅም ብለን እንዳትፈራ። ምናልባት አንተ እዚህ ቸርች ሆነ ላላቅ እችላለሁ፣ ስምህን አድራሻ ላላውቅ እችላለሁ። እዚህ ቸርች ነው ወይ ልልህ እችላለሁ። ይሄ በኢየሱስ ያመነ ሁሉ ግን ወደ እግዚአብሔር መንግሥት ሲሰበሰብ በስም እየጠራ ለእያንዳንዱ የሰማኝ ሰው ካለ በደንብ አድርጎ አሜን ይላል። አሜን ናችሁ ወይ? እሺ። እና ጳውሎስ እንደዚህ ይላል፣ ስለዚህ አሁን ግን እግዚአብሔርን አውቃችሁታል አለ። ስለዚህ ጳውሎስ እየገረመው ያለው ነገር ምንድነው? ቀጥሎ ሲናገር ታዲያ እንደገና ወደ ደካማና ወደማይጠቅም ትምህርት እንዴት ትመለሳላችሁ ብሎ ይናገራል። እንዴት ትመለሳላችሁ? ያኔ በባርነት የነበራችሁት እግዚአብሔርን ስለማታውቁት ነው። ያኔ በባርነት የነበራችሁት የጸጋውን ክብር ስላልቀመሳችሁ ነው። አሁን ግን እግዚአብሔርን ካወቃችሁና የጸጋውን ክብር ከቀመሳችሁ በኋላ እንዴት ድጋሚ ወደዛ ወደማይጠቅምና ወደ ደካማ ትምህርት ትመለሳላችሁ ይላል። ያ ትምህርት ልብን የማይለውጥ ትምህርት፣ ያ ትምህርት ፍርሃትን እንጂ ፍቅርን የማያውቅ ትምህርት፣ ያ ትምህርት ስራን መሰረት ያደረገ ትምህርት ነበር። የቱ ትምህርት? የብሉይ ኪዳኑ ትምህርት። ያ በሲና ተራራ የተሰጠው ሕግ፣ ያ የሙሴ ትምህርት ልብን የማይለውጥ ትምህርት ነበረ። ያ ትምህርት ፍርሃትን እንጂ ፍቅርን የማያውቅ ትምህርት ነበረ። ያ ትምህርት ወዳጆቼ ስራን መሰረት ያደረገ ትምህርት ነበረ። የዛሬው ትምህርት ዋነኛ ሐሳብ እዚህ ጋር ነው። ስራን መሰረት ያደረገ ግንኙነት ያላቸው ባሪያና ጌታ እንጂ አባትና ልጅ አይደሉም። ስራን መሰረት ያደረገ ግንኙነት ያላቸው ባሪያና ጌታ እንጂ አባትና ልጅ አይደሉም። እስከ ሰራ ድረስ የሚኖረው ባሪያ እንጂ ልጅ አይደለም።
ልጅ የሚኖረው እስከሰራ ድረስ አይደለም። ከአባት ጋር ካለው ግንኙነት ከተጋፈለው ዘር ከተገኘበት ህይወት የተነሳ ነው። ስለዚህ ከእግዚአብሔር ጋር ስራን መሰረት ያደረገ ግንኙነት መሰረታሉ የምትሉ ሰዎች ስራን መሰረት ያደረገ ግንኙነት ባሪያና ጌታ የሚመሰርቱት እንጂ አባትና ልጅ የሚመሰርቱት ጉዳይ አይደለም። ባሪያ ጌታውን የሚታዘዘው ከፍርሃት የተነሳ ነው። ልጅ ግን አባቱን የሚታዘዘው ከፍቅር የተነሳ ነው። ወራሹ ደግሞ የቱንም ያህል ባሪያው ላቡን ቢያፈስ ወራሹ ግን ልጅ እንጂ ባሪያ አይደለም። ስለዚህ ከጸጋ ወደ ህግ መመለስ ከልጅነት ወደ ባርነት መውረድ ነው። ከላሊጋ ቡንደስሊጋ ማለት ነው። ይሰማሉ ወይ? አንዳንድ ሰዎች ቆላ ወርጄ ደጋ ወጥቼ ቆሎ በልቼ ተረገዘን ሰንጥቄ ብዙ ጉዳይ አርጌ ተስካራ ወጥቼ ለፍቼ ጥሬ ውጥ ምናም ብዬ ከእግዚአብሔር ጋር በስራ ላይ የተመሰረተ ግንኙነት መሰርታለሁ ብላችሁ የምታስቡ ሰዎች ካላችሁ ሰው በስራ ላይ የተመሰረተ ግንኙነት የሚመሰርተው በጌታና በባሪያ መካከል እንጂ በአባትና በልጅ መካከል እስከ ሰራ ድረስ የሚኖረው ባሪያ ብቻ ነው። ያልሰራችሁ ቀን የደከማችሁ ቀን የወደቃችሁ ቀን አውጥቶ የሚጥላችሁ ዩዜንድ ስሮ የሆነ የህይወት መሪ ያለው አምላክ አይደለም ያላችሁ። ወዷችኋል። ደግሞ የወደዳችሁ ራሱን አሳልፎ በመስቀል በመስጠት ነው። በደንብ አርጋችሁ አሜን ባሉ። ስለዚህ ከጸጋ እንዲሁ በነፃ ከሆነ ልጁን በመስጠት በእርሱ የሚያምን የዘላለም ህይወት እንዲኖረው እንጂ እንዲኖረው ብቻ አይደለም እንዳይጠፋ ዓለሙን እንዲወዷል ተብሎ እግዚአብሔር ቃል ከጸጋ ወደ ህግ መመለስ ከልጅነት ወደ ባርነት መውረድ ነው። ከላሊጋ ወደ ቡንደስሊጋ ማለት ነው። ወይ ደግሞ ከፕሪሚየር ሊግ ኢጣሊያን ሴሪያ እንደሚሄድ በለው ሁለተኛ ዲቪዚዮን እንደተወርዳለ አንተ። ለዚህ ነው በገላትያ መጽሐፍ ምዕራፍ 4 ላይ ቁጥር 7 ላይ ሲናገር ጳውሎስ የሚናገረው 6 እና 7 ላይ ከእንግዲህ በኋላ አንተ ልጅ እንጂ ባሪያ አይደለም ይላል። ከክርስቶስ ጋር አንድ ተሆኑ ዘንድ የተጠመቃችሁ ክርስቶስን ለብሳችሁታል ይላል። ተዚህ ይላችኋል። ሮማዊ አባት ልጁ በ17ኛው ዓመት በመጋቢት ወር ለኃላፊነትና ለወራሽነት እንደሚበቃ ለማረጋገጥ የልጅነቱን ልብስ ያውልቅና የወራሽነት ልብሱን ያለብሰዋል። ለምንድን ነው ኢየሱስን ልብስ አድርጎ እግዚአብሔር አብ ያለበሰን? መንግስቱን እንወርስ ዘንድ ለወራሽነትና ለልጅነት እንደበቃን ማሳያ ይሆን ዘንድ ነው። አሁን እንኳን በዚህ ዘመን ያሉ የህግ አስተማሪዎች ምን ይላሉ? ከእግዚአብሔር ጋር ያለህን ግንኙነት በእምነት ብቻ ሳይሆን በስራ ላይ ካልመሰረትከው ትበላለህ ይላሉ። እንዳይመስልህ ከልጅነት ወደ ባርነት ሊያወርዱክ ነው። በእምነት ብቻ ሙሉ ክርስቲያን፣ በእምነት ብቻ ወዳጆቼ። ከዛሬ 30-40 ዓመት በኢትዮጵያ ውስጥ ኢንተርኔትና ሶሻል ሚዲያ አልነበረም። ሰዎች ስልክ ለመደወል ቴሌ ነበር የሚሄዱት፣ በማዞሪያ ነበር የሚደውሉት። አሁን ስማርት ፎን በበዛበት ዘመን ኢንተርኔት ሁሉን ነገር እጅግ ላይ ባመጣበት ዘመን አይ እኔ ቴሌ ሄጄ በማዞሪያ ደውዬ አገኛለሁ ብለህ ካልክ ሞኝ ነህ። ይሄ በጣም የሚያስገርም ጉዳይ ነው። እየተባለ ያለው እንደዚህ ነው። ድሮ በኦልድ ቴስተመንት the cause and effect ግንኙነት ነበር ከእግዚአብሔር ጋር የነበራቸው ሰዎች በምክንያትና በውጤት መር ላይ የተመሰረተ ነበር። ጥሩ ኮንክ ጥሩ፣ መጥፎ ኮንክ መጥፎ ታገኛለህ የሚል ትምህርት ነበር። ያ የባርነት ነው፣ ያ የህግ ትምህርት ነው። አሁን ግን the latest version የሆነው ክራይስት መጥቷል። እሱም ግሬስ ይባላል። አሜን ባል በደንብ አድርገህ እና የምትጽፉ ሰዎች እስከ ሰራ ድረስ የሚኖረው ባሪያ ብቻ ነው በሉ። እስከ ሰራ ድረስ ብቻ የሚኖረው ባሪያ ብቻ። ልጅ ነኝ ካልክ ከአባት ጋር ያለ ግንኙነት ስራ ላይ አይደለም የተመሰረተው። በኮዝ ኤንድ ኢፌክት ላይ የተመሰረተ ግንኙነት ከእግዚአብሔር ጋር እንደሌለን ታስታውሳላችሁ። ባለፈው ሳምንት ተናግሬያለሁ። አንድ ሰው 2 ልጆች ነበሩት። ከዛ ድርሻውን ተቀብሎ ሩቅ ሀገር ሄዳል። እንደፈለገ ደነሰ ብቻ አይደለም የሚለው ከሴተኛ አዳሪ ጋር አጠፋ። ልጁ በዘው ሆን ብሎ እንዳደረገ የምታውቁት ለማጥፋት እንዲመቸው አድርጎ ነው ሩቅ ሀገር ሄደው። እዛው አካባቢ ቢሆን ላጠፋፋ ይመቸው። የሚያውቁት ሰዎች አሉ። የማያውቁት ሀገር ሄዶ ነው ልጁ ወደፊትም ወደ ኋላም እንደፈለገው የደነሰው። ደንሶ ሲጨርስ ገንዘቡን ጨርሶ ሲጨርስ መጨረሻ ላይ ወደ አባቴ ቤት እመለሳለሁ። አባትየው ከሩቅ አየዋለ። እኔም ማቀው ለእግር ጫማ፣ ለጣት ቀለበት፣ ለሰውነት ልብስ ማቀው አጥፍቶ ለመጣልጅ ሳይሆን ተመርቆ ለመጣልጅ ነው። ከአባት ጋር ያላችሁ ግንኙነት the cause and effect መርህ ላይ የተመሰረተ አይደለም።
ሙሉ በሙሉ ከእግዚአብሔር ዘንድ ሞገስና ተቀባይነትን ማግኘት ሙሉ በሙሉ ምክንያቱ በራሱ በእግዚአብሔር ውስጥ እንጂ ከእናንተ ጋር ምንም ግንኙነት የለውም። እንደዛ ከሆነ ተመልሳችኋል። እንደገዛ ከሆነ ወደ ባርነት ተመልሳችኋል። ታዲያ ወደዛ ወደማይጠቅምና ወደ ደካማ ትምህርት እንዴት ትመለሳላችኋል? በነገራችን ላይ የሙሴ ሕግ የሰዎችን ልብ ባለመለወጥ ተፈትሾ የወደቀ ነው። በቃ ይታወቃል። በቃ የሙሴ ሕግ የሰዎችን ልብ ሊቀይረው አልቻለም። ሰዎቹ ሕጉን እያነበቡ እጃቸው ደም ያፈሳል። ሰዎቹ ሕጉን እያነበቡ አሳደው ይገላሉ። ድንጋይ አንስተው በሁለት ቦታ ለመሰጠቅ ችግር የለባቸው። ከእግዚአብሔር ጋር ያላችሁ ግንኙነት እናንተ ለእግዚአብሔር በመሰሩት ላይ ሳይሆን እግዚአብሔር ለእናንተ በሰራው ላይ ነው የሚመሰረተው። ከእግዚአብሔር ጋር ያለኝን ግንኙነት በሥራ ላይ መሰረተዋለሁ ያልክ ቀን ከልጅነት ወደ ባሪያነት እንደወረድክ ወቅ። ደግሞ ወራሽ ሊሆን የሚችለው ባሪያ አይደለም ልጅ ነው። አለቀ።